ሰላም ሰላም ፋሚሊ እንዴት ናችሁ? ያው እንግዲህ ዛሬ እንደተለመደው የሳምንት የክሪፕቶ ወሬ ይዤላችሁ መጥቻለሁ። ለዛሬ ይዤላችሁ መጣሁት ሶስት ብቻ ናቸው። ሶስት ብቻ። የመጀመሪያው ስለ ፓውስ ይሆናል። ከዛ ስለ ሞናድ፣ ከዛ ደግሞ ስለ ትራምፕ ይዤላችሁ መጥቻለሁ። ስለ ፓውስ ስንገባ ያው እንግዲህ ፓውስ ክሌም ማድረግ ትናንት በባይቢት እና በቢትጌት ተጀምሯል። በሁለቱ ኤክስቼንጆች ብቻ ነው ለጊዜው ክሌም ማድረግ የተጀመረው እና ክሌም ያላደረጋችሁ ካላችሁ ገብታችሁ ክሌም አድርጉ። ከዛ ደግሞ መልቲ አካውንት ሰርታችሁ ለነበራችሁ ደግሞ ያው እንግዲህ ኮኔክት ባደረጋችሁ ሶላና ዋሌት ስለሆነ ክሌም ማድረግ የምትችሉት መልቲ ከሆነ ከሁለቱ ኤክስቼንጆች ውስጥ ሌላ እስካሁን የተካተተ የለም። ምናልባትም ዛሬ ወይም ነገ ሊጨምሩ ይችላሉ ሌሎች ኤክስቼንጆች እና የግድ እስከ ማርች 18 መጠበቅ ይኖርባችኋል ማለት ነው በሶላና ዋሌት ክሌም ማድረግ ያሰባችሁ። እና ደግሞ ያው ሶላና ዋሌታችሁ ላይ ሶላና ያስፈልጋችኋል ለፊ ማለት ነው ክሌም ማድረጊያ ፊ እና ከወዲሁ ፊውን አዘጋጁ ልላችሁ እወዳለሁ። ማርች 18 ክሌም ማድረግ እንችላለን ማለት ነው። ነገር ግን በእነዚህ በሁለቱ ኤክስቼንጆች ክሌም ያላደረጋችሁ ገብታችሁ ክሌም አድርጉ። ከዛ እንግዲህ ፓውስ ባይናንስ ላይ ሊስት ይደረጋል ተብሎ ነበር። እስካሁን ባይናንስም ፓውስ ምንም ነገር ያሉት ነገር የለም። እንግዲህ ዛሬም ነገም ተስፋ እናደርጋለን ባይናንስ ላይ ሊስት እንደሚደረግ። ከዛ ውጭ ግን ሌሎች ትላልቅ ኤክስቼንጆች ላይ ሊስት ይደረጋል ተብሏል እና ስለ ፓውስ አሪፍ ነገር እየተወራ ነው። እንግዲህ ሊስቲንግ ዴቱ ላይ አሪፍ ሪዋርድ እንደምናገኝ ተስፋ አደርጋለሁ። በመቀጠል ደግሞ ስለ ሞናድ ነው ማወራላችሁ። እንግዲህ ሞናድ በጣም ትልቅ ፕሮጀክት ነው ብያቸዋለሁ እና $225 ሚሊዮን ነው ፈንድሬዝ ያደረገው። እንግዲህ ዌብሳይት ላይ ከሚሰሩ ኤርድሮፖች ውስጥ በጣም ትልቅ የሚባል የፈንድሬዝ ነው። ይሄ ትልቅ ፈንድሬዝ ነው እና ሞናድ ላይ ፓርቲሲፔት እያደረጋችሁ ካልሆነ ምናልባትም ገንዘብ አትፈልጉም በሚለው ይዘዋለሁ። ግን እስካሁን ያልጀመራችሁ ካላችሁ ሊንኩ ምናምን ካጣችሁት እንዲሁም ደግሞ አንዳንድ ጋይዶች ካስፈለጋችሁ የቴሌግራም ቻናሌ ባዮ ላይ ያለላችሁ ገብታችሁ ሊንኩንም እንዲሁም ደግሞ አንዳንድ ጋይዶችን ታገኛላችሁ። ከዚህ በተጨማሪ ደግሞ አሰራሩ ከከበዳችሁ ፖስት የምታገኙባቸው ሊንኮች ምናምን ካስፈለጋችሁ ሊንኩን እዛው ቴሌግራም ቻናል እለቅላችኋለሁ። ቪዲዮ ምናምን ካስፈለገ ደግሞ ኮሜንት ላይ አሳውቁኝና ቪዲዮ ዩቲዩብ ቻናል ላይ እለቅላችኋለሁ ማለት ነው ጋይድ እና ቻናላችንም ሰብስክራይብ አድርጉ። ዩቲዩብ ቻናላችንም ይህንን ፎሎ አድርጉ። ከዛ በመቀጠል ደግሞ እንግዲህ እሱ በሶስተኛ የማወራላችሁ ስለ ትራምፕ ነው። እንግዲህ የአሜሪካው ፕሬዚዳንት የትራምፕ ቤተሰቦች የባይናንስን አክሲዮን ሊገዙ እንደሆነ በዚህ ሳምንት እየተወራ ከሚገኙ ወሬዎች ውስጥ ነው። ለዚህ ሳምንት ያው ይዤላችሁ የመጣሁት የወሬ ሶስቱን ብቻ ነው። እንግዲህ ቻናላችንን ፎሎ አድርጉ። ቴንኪው